ተመልካቾች በድጋሚ በቆሎ እሸት ቂጣ እንሰራለን። ቪዲዮ እስኪመጨረሻው ድረስ ተከታተሉ። በቆሎ እሸት በጣም ብዙ በርካታ ጥቅሞች አሉት። በተለይ ደግሞ በኒውትሪየንቶቹ አይታማም። ለምሳሌ በፋይበር የታጨቀ ሲሆን ቪታሚን ኤ፣ ቢ፣ ሲ ኤንድ አንቲኦክሲዳንቶችን እንደ ሉቴን ኤንድ ዚያዛንቲን እነዚህ ሁለቱ የአይን ጤንነትን ያግዛሉ። እነዚህ ሁለቱ ሉቴን እና ዚያዛንቲን መገኛቸው በካርቲኖይድ ውስጥ ነው እና ስራቸውም ከዕድሜ ጋር ተያይዞ የሚመጡ የአይን ችግሮችን ያስቀራሉ፣ እንደ ትራኮማን እና ሌሎች የአይን ችግሮችን ማለት ነው። ተመልካቾች በቆሎአችን ይህን ይመስላል። እንደዚህ ካደረግነው በኋላ ቀጥታ መፍጫችን ውስጥ እንጨምረዋለን። ተመልካቾች በቆሎአችንን ፈልፍለን መፍጫችን ላይ ከጨመርን በኋላ ዘይትና ጨው አድርገን በደንብ ስሙዚ ፔስት እስከሚመጣ ድረስ መፍጨት ነው። ከፈጨነው በኋላ መጥበሻችንን አግለን ቀስ ባለ እሳት በደንብ አሪፍ አድርጎ ወርቃማ ከለር እስከሚያመጣ ድረስ መጥበስ ነው። በጣም አሪፍ ነው፣ ትወዱታላችሁ። የሚገርም የምግብ አይነት ነው። ሌላኛው ኃይል በመስጠት ይታወቃል፣ ምክንያቱም ኮምፕሌክስ ካርቦሃይድሬቶችን በመያዙ ነው። ነገር ግን ውድ ተመልካቾቼ በጣም ብዙ ጥቅሞች አሉት ስለተባለ ብቻ አዘውትረው ወይም ደግሞ ከመጠን በላይ መመገብ የለብንም። ምክንያቱም የራሱን ጉዳቶች ይዞ ስለሚመጣ ነው። አብስተን ወይም ደግሞ ከመጠን በላይ በተመገብን ቁጥር። የተከበራችሁ ውድ ተመልካቾቼ በሙሉ ይህንን ቪዲዮ የምትመለከቱ ተመልካቾች ማለቴ ይህንን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ ተመልካቾች ቂጣችን ይሄን ይመስላል። በጣም ነው የሚያምረው። እንሞክረው። እንደዚህ ጣፋጭ ነው። በእውነት የሚገርም ነው። የተጠበሰ እሸቱ ላይ ይላል ማለት ነው።